በዚህ በምዕራብ በኩል ያበጠ ጎማ አለ ሁላችን ናት እኔ ግራህን ሲመቱ ቀኙን ሰጥ የሚባል እምነት የለኝም በተለይ እንደዚህ አይነት ያካባቢያችን እብሪተኞች ደግሞ የሚገባቸው ቋንቋ ዲፕሎማሲ ሳይሆን አፍጫቸው ማለት ነው አጥፍቶ መጥፋት ነው ብለዋል ይጥፉ ወይስ እንጥፋ ነው ጥያቄው ይሄ አደገኛ ፎርስ ነው በፍጥነት መጥፋት አለበት ጓዶች ይሄን ሁሉ አስታጠቀው በማን መሳሪያ ነው የምንሞተው ያላችሁ እንደሆነ እና እኛ በሰጠነው አይደለም እንዴ አቀራሽ ራርተኞች ችጋራን ምንድባለው ከዚሁ ክልል በሚመነጭ ችግር ነው በተቀራይ ኢትዮጵያ የለም ለሃ ይደመሰሳሉ ብዙ ሰው ይሄንን ቦታ ይመኛል ሚሊዮን ይመኛው ግን መሆን የሚችለው ምንም ሆነ ምን አንድ ሰው ብቻ ነው መንግስቱ ኃይለማርያም ሰው ይበላል አሉሽ እኔ እንደማንኛችሁም ሰው ነኝ የምንለያየው እኔ ለሀገሬ አንድነት ጠንካራ መሰረት ለመገንባት አበሳይን ሳይ እናንተ ከስር ከስሩ ትንዳላችሁ አበባ አረጋ አባገስታ አያስፈልገንም ወይ እስከ መቼ ነው እኛ በበለጭና በገለምሶ የሚገርም ጀዝባን ያወጣነው ጓዶች ባቴ እኔ ተደብድቤ መጣሁኝ እንደሆነ ይደበድበኛል እና አይዞህ በርታ ወደፊት እንዲህ ነው የሚባለው አሁን ግን ሰንዱቅ ውስጥ የሚደብቁ ቤተሰቦች ናቸው የተፈጠሩት ወደ ዘመቻ ሲባል ሙሾ ነው የመጀመሪያው ፓይለት ጀብ ነው አይደለም ወይ ሶማሊያን ጉድ ያደረጋት ለከሰከስ አይደለም አንድ ቡሪ ነፍጭ ይመጣሉ ባለበት አይደል እንደ ለገሰው ወትሮ እዛው ቁጭ ባሉበት አስከመው አንድ ነገር ያደረጉት ሽርጣቸውን ይዘው ይፈጠጣሉ እሱ ደግሞ ስሩን ይዘው ባንዲራችንን ተክለው ነው እዛው አንድ ሜት እንደጨረሱ ይክማል የምትባል ቆንጆ መጣች ያኔ ነው ጉድ የሆነው በክልሉ የሚዳክሩት ወያኔዎች ዶሎና በሰሜን ሸዋ ሙሽጋቸው ሳይሆን መቀበሪያቸው ነው መሆን ያለበት ብንጮህ ቀርቶ እኮ ቂጡን ብንወጋው እኮ የሚንቀሳቀሰው እኮ እየጠፋ ነው እኮ ሶሻሊዝም ይለመልማል እንግዲህ ሁሉም ለከትና መቼም ወሰናል እኔ ግራህን ሲመቱ ቀኙን ሰጥ የሚባል እምነት የለኝም በተለይ እንደዚህ አይነት ያካባቢያችን እብሪተኞች ደግሞ የሚገባቸው ቋንቋ ዲፕሎማሲ ሳይሆን አፍጫቸው ማለት ነው ብንጮህ ቀርቶ እኮ ቂጡን ብንወጋው እኮ የሚንቀሳቀሰው እኮ እየጠፋ ነው እኮ እና ቅድም እንዳልኳችሁ እነሱ ከረኛ እስከ ምሁር ተነስተው ሲያበቁ ለኩ ዓላማቸው ተሰልፈው ሲያበቁ ይሄን ያደርጋሉ ንቀውናል ደፍረውናል ብታምኑም ባታምኑም በቁም ሞተናል ውይይት ነው ሰላማዊ ሰልፍ ነው ወይንስ እንደ ወያኔ ወጣቶች ታጥቃችሁ ወያኔ ከደቡብ ወሎና ከሰሜን ሸዋ እንዳይወጣ እንዳላችሁት የደሃ ገበሬ ልጅ ብቻ ነው እየታነቀ የሚጋፈጠው ወታደሩን በህን ያህል መጠን እናጠናክረው እና በአስቸኳይ እንድረስ ይሄ ቀዳዳ ሳይከፈት ወይም ያ የሚለውን ነገር በአደባባይ እንበይናለን በህግ እናወጣለን በይሁንታ እንቀበላለን በተግባር ሲሞከር ብንጮህ ቀርቶ እኮ ቂጡን ብንወጋው እኮ የሚንቀሳቀሰው እኮ እየጠፋ ነው እኮ እነሱ ከረኛ እስከ ምሁር ተነስተው ሲያበቁ ለኩ ዓላማቸው ተሰልፈው ሲያበቁ ይሄን ያደርጋሉ ንቀውናል ደፍረውናል ብታምኑም ባታምኑም በቁም ሞተናል ከመኪና እየወረደ ገና ጦር ሜዳ ሄጄ ጥይት ይገለኛል ብሎ በማሰብ ነፍስ ለማዳን ሌላ ነገር ነው በራሱ እየወረደ ሲያበቃ በመኪና መንገድ ላይ የሚሞት ሰው ነው የሚላክልን እኔ ለሀገሬ አንድነት ጠንካራ መሰረት ለመገንባት አበሳይን ሳይ እናንተ ከስር ከስሩ ትንዳላችሁ ያኔ ዋጋችሁ ስታገኙ መንግስቱ ኃይለማርያም አረመኔ ጨካኝ ሰው በላ እያላችሁ ራሳችሁ በፈጠራችሁ ተከትለት ትንበቀበቃላችሁ ደም መፋሰስ እንዲቆምና
ሰላምም እንዲሰፍን በልዩ ልዩ ወገኖች የአገሪቱ ፕሬዝዳንት ከስልጣን መውረዳቸው እንደሚበጅ ታመነበት ስለሆነ ይህንኑ በማመዛዘን ፕሬዝዳንት መንግስቱ ኃይለማርያም በዛሬው ዕለት ከስልጣን ወርደው ከኢትዮጵያ ውጪ ሄደዋል። ጦር ሜዳ ሄጄ ጥይት ይገለኛል ብሎ በማሰብ ነፍስ ለማዳን ሌላ ነገር ነው። በራሱ እየወረደ ሲያበቃ በመኪና መንገድ ላይ የሚሞት ሰው ነው የሚላክልን። በጥይትና በዱላ በስንት ጩኸትና ሁካታ ለቅሶ አይደለም እንደ የሚወጣው ሰው አይደለም ወይ? ከመኪና እየወረደ ገና ጦር ሜዳ ሄጄ ጥይት ይገለኛል ብሎ በማሰብ ነፍስ ለማዳን ሌላ ነገር ነው። በራሱ እየወረደ ሲያበቃ በመኪና መንገድ ላይ የሚሞት ሰው ነው የሚላክልን። በጠቅላላውም ባይሆን ባመዛኙ መጀመሪያ ነገር ከተሰበሰበበት ማዕከል ይሸሻል። ከዛ በመንገድ ላይ ይሸሻል። ከዛ ከማሰልጠኛ ይሸሻል። ከዛ ከጦር ግንባር ይሸሻል። ምን እናድርግ? እንዴት እናድርግ? ባቴ እኔ ተደብድቤ የመጣሁኝ እንደሆነ ይደበድበኛል እና አይዞህ በርታ ወደፊት እንዲህ ነው የሚባለው። አሁን ግን ሰንዱቅ ውስጥ የሚደብቁ ቤተሰቦች ናቸው የተፈጠሩት። ወደ ዘመቻ ሲባል ሙሾ ነው እና ትንሽ የጄኔሬሽን ወይም የትውልድ ዝቀትም ይታያል። እስከ መቼ ድረስ እንረር እንብገን? አያሻንም ቀስቃሽ እንነሳ ወገን። የተባበረክን ጠላት ይደቁሳል፣ ግን ሁልጊዜ ማውራት ተንኮልን ያብሳል። የኛም ሆኖ እንዳይቀር እንደነሱ ወሬ በኩርት እንነሳ የምንል ሀገሬ። ገና ጦር ሜዳ ሄዶ ጠላትን አይቶ መግደሉን ወይ መሞቱን ሳያውቅ ከመኪና በራሱ እየወረደ የሚሞት ወጣት አለ። ቢጅን ነው ይሄ። ከኢትዮጵያ ነው እንደ በቀለው። እኔ አባቴ በኳስ ሜዳና በምናምን ተደብድቤ የመጣው ነው ራሱ ያጠናግረኝ ደበድበኝ ነበር። አሁን ግን እነኛ ይሄንን ሲያደርጉ ቤተሰቦቻችንን መቀስቀስ አለባቸው። ምንድነው ልምምጥ? ምንድነው ድርድር? አረ ቀልዱ በዛ። በዚች በእናት ምድር ጠላትን በጥይት ነው እንጂ በስለት መቼ ይገባዋል ታሪክ ቢጠቅሱለት። በመፈክር ብዛት ጠላት መቼ ወድማል? አብሮ እያወገዘ ያቆስላል ያደማል። ጠመንጃ ይዞ ሲያበቃ እዛ ገራ ላይ የሚወጋን ብቻ ሳይሆን ማስክ ለብሶ እዚህ የሚገዘግዘን እንዳለ አትጠራጠሩ። ይገርም ነው። አይናችን እያየ ዘረፉን፣ ገፈፉን፣ እየገፉ መጡ ጭራሹን ሊያጠፉን። አብረውን ቁጭ አሉ ሰርገው ተደባልቀው። ምን እስከምንሆን ነው የምንጠብቀው? ንቀውናል፣ ደፍረውናል። ብታምኑም ባታምኑም በቁም ሞተናል። ውይይት ነው? ሰላማዊ ሰልፍ ነው? ወይንስ እንደ ወያኔ ወጣቶች ታጥቃችሁ ትሰለፋላችሁ? እነሱ ሰሜን ሸዋ እዚህ ጁሁር፣ ሰላሌ፣ ለሚ እየተዋጉ እንዴት ነው እዚህ የምትማሩት? ወትሮም ከዱር ቤቴ ጥረቱ ልፋቱ ጊዜ መስጠታችን የኛ ነው ጥፋቱ። የአገር ህልውና በሽፍታ ሲደፈር ከዚህ በላይ ውርደት ምን ይመጣል ማፈር። ስንቅ እስከሚዘጋጅ አንቀመጥ አርፈን፣ እንሂድ እንበላለን ዘራፊውን ዘርፈን። አጥፍቶ መጥፋት ነው ብለዋል። ይጥፉ ወይስ እንጥፋ ነው ጥያቄው። ይህ አደገኛ ፎርስ ነው። በፍጥነት መጥፋት አለበት ጓዶች። በዕብራይስጥ ወይም በሂብሩ ቋንቋ አማ ማለት ህዝብ ማለት ነው። ሐራ ማለት ተራራ ማለት ነው። በዚህ መሰረት እስራኤሎቹ ሊገልጹ ወይም ሊሉ የፈለጉት በተራራ ላይ የሚኖር ህዝብ ማለታቸው ነው። ስለሆነም አምሃራ አሉ። ይህ ቋንቋና ስያሜ ከዚህ በፊት በሀገራችን አይታወቅም። በዚህ የሚጠራ ብሔረሰብ የለም። ሀገር በቀል ቋንቋም አይደለም። በኢትዮጵያውያን ትክክለኛ ትርጉምና አነጋገር አምሃራ ማለት ደገኛ ማለት ነው። ታዲያ ይህ ከሆነ አምሃራው ወይም ደገኛው ደጋማው ኤርትራ ነው፣ ትግራይ ነው፣ ጎንደሬው ነው፣ ጎጃሜው ነው፣ ወለየው ነው፣ ኦሮሞው ነው፣ ጉራጌው ነው፣ አርጎባው ነው ወዘተርፈ ማን ነው?
መልሱን ለታሪክና ለህዝብ ተዋለሁ። አብዮቱ ሲጀመር ሻዕቢያ የሻምበል አቋም ነበር እና የመቶ ሻለቃ ስትል ብርጌድ ስትል ዛሬ በክፍለ ጦርና ብሎም በሜካናይዝ ማን ነው ይሄን ሁሉ ያስታጠቀው? በማን መሳሪያ ነው የምንሞተው ያላችሁ እንደሆነ እና እኛ በሰጠነው አይደለም እንዴ? አሁን ሰዓት ላይ የኢትዮጵያን ህዝብ 50 ሚሊዮን ህዝብ በደም ባህር ባግደው ወዳስቆሰው በርሰው ኃላፊነት 18 ዓመት ሙሉ መርተው ሳያደላድሉ ሳያረጋጉ የኢትዮጵያን ህዝብ ለሳት ዳርገው በአሁኑ ሰዓት ውስጥ ላይ ከመሞት በስተቀር የቴዎድሮስን ጽዋ ከመጠጣት በስተቀር ሌላ እድል የለውም። ይሄንንም እንደማያበላሹ አምናለሁ። እዚሁ እንደሚሞቱ እንጂ እንደሌሎች መሪዎች በኢሮፕ ውስጥ ላይ ይፈጣሉ ብዬ እምነት የለኝም። እግዚአብሔር ምስክሬ ይሁን። ይህንን ህዝብ አጋልጠው ይሞታሉ አይደለም መንጀ ከሰው ወንበር ላይ ደርቀው እንደ ቋንጣ እንደሚቀሩ ለታሪክ እንደሚቀሩ አምንበታለሁ። ይሄንን ባያደርጉ ግን ታሪክ ይባላል። ይደመሰሳሉ። በየግንባሩ ተሰልፋችሁ በመዋደቅ ላይ የምትገኙ የአብዮታዊ ጦር አባሎች በብዝበላና በጭቆና አገዛዝ ስር ሆኖ የግብና የስቃይ ሕይወት ለመግብ እንኳን ሞትናትና ማድረግ በነበረበት በአብዮታዊ ዘመን የሚያስለካና የሚያስለክር ማን ነው? ይደመሰሳሉ። እኮ እዚህ የተቀመጣችሁት እነዚህ ያላችሁት እኮ በተረፈ ምንድን የምትሰሩልን? ለምንድነው ይሄንን ያህል ኦቨርሄድ ኮስት እና እናል ገንዘብ የምናመክነው? በእውነቱ ግብር ለመሰብሰብ ከሆነ የትላንቱን ያህል ሰው እና ስታፍ በቂ ነው። ይሄ ሁሉ እኮ ስራ እኮ እንዲሰራ ነው እኮ እዚህ እኮ በእናንተ ኢኒሼቲቭ በእናንተ ኃላፊነት እና በዚህ ሁሉ ባለሙያ ይሄንን ኃላፊነት እንገነዘባለን ወይ? ያለው ሰው ይሄንን ነገር ከመስራት በላይ ነው። ሊስታችን፣ ደሞዛቸው፣ ሙያቸው ይሄ ካቅማቸው በታች ነው። ይሄ አሁን የሚጠይቀው ስራ ሁሉ እዚህ ያሉት ሰዎች ይሄን እንዲሰሩ ነው የተቀመጡት። ከዚህ በእውነቱ ካቅማቸው በላይ ምንም ዴማንድ አላደረግንም። ምንም የሚገባኝና ማቆና ያለ የሚገርማችሁ ነገር እናንተም ብቻ አይደለም እኛ የምናየው እየተዘዋወርን ስናበቃ እናያለን። አንዳንድ የስራ ሰዎችና የፈጠራ ሰዎችና ግፊት የሚሰጡ ሰዎች ባሉበት አካባቢ ምን ተአምር እንደሚሰራ እናያለን። አንዳንድ ቦታ በተኙ ሰዎች መካከል ደግሞ ምን እንደሚሰራ እናያለን። ስንት ነገር እንታዘባለን። እና ይሄ አሁን የሚባለው ነገር ሁሉ እኔ በእውነቱ ብርታትን አይደለም የሚያሳይ ድክመትን ነው። የኢትዮጵያ ሕዝብ ሆይ የኔ ታማኝነት ለኢትዮጵያ ሕገ መንግስት ለሪፐብሊኩ ከሁሉም በላይ ለኢትዮጵያ ሕዝብ ነው። ከዚህ ውጪ በምንም ተጽዕኖ የምሰራ ሰው አይደለሁም። በ19ኛው ክፍለ ዘመን መገባደጃ ላይ በዚህ ትውልድ ዘመን ኢትዮጵያን ለጠላቶቿ አሳልፈው እንደማይሰጧት ተስፋ አደርጋለሁ። ወያኔን የፈጠረው ወይም የወለደው ብቻ ሳይሆን የሚመራው የኤርትራው ተገንጣይ ነው። የተደራጁትም በራሳቸው አነሳሽነት ሳይሆን በሀገሪቱ ጠላቶች ግፊት ሲሆን እስከዛሬ በራሳቸው ህሊና የሚመሩና ከውጪ ተጽዕኖ ቁጥጥር ነፃ አይደሉም፣ አልመሰሉም። ብልጭ ድርግም ሲል ይቆይ እንጂ ይህ ሴራ ከጠነሰሰ
ረጅም ዕድሜ ያለው ነው። ኢትዮጵያ የምትባለዋን ሀገርና ኢትዮጵያዊ የሆነውን ሰው በታትኖና አውድሞ ትግራይ ትግርኝ የተባለ መንግስት ለማቋቋም ወስነዋል። ብታምኑም ባታምኑም ማንም መጠርጠር የሌለበት ወያኔን የፈጠረው ወይም የወለደው ብቻ ሳይሆን የሚመራው የኤርትራው ተገንጣይ ነው። ወያኔው በትግርኛ ቋንቋ ፕሮግራሙና በፖለቲካ ፕሮግራሙም የኢትዮጵያ ጥንታዊ ስልጣኔ የረጅም ጊዜ ሉዓላዊነት ያላሰለሰ የኢትዮጵያ መንግስትና የኢትዮጵያ ታሪክ ብሎ ነገር የለም። የትግራይ ትግርኝ ታሪክ ነው። ኤርትራን ተባብረን ነፃ ለማውጣት የሚቀረን ጊዜ በጣት የሚቆጠር ነው። ትግራይን ነፃ አውጥተናል፣ የአማራን ገዢ መደብ እንደመሳለን ነው የሚለው። የሚያደርገውም ይሄንኑ ነው።